ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን ከትርታ ኤፍኤም 97.6 የትርታ ስፖርት የዛሬ ዕለት ረቡዕ ሚያዝያ 1 2017 ዓ.ም መሰናዷችን ነው ተጀምሯል። እስከ መረጃ ሰዓት ፍጻሜያችን ድረስ አብራችሁን እንድትቆዩ እንጋብዛለን። ዛሬ በልዩ ሁኔታ ትኩረት የምናደርግበት የአውሮፓ ቻምፒየንስ ሊግ የውድድር መድረክ የ2024-25 የውድድር ዘመን የሩብ ፍጻሜ የመጀመሪያ ዙር ጨዋታ ነው። እነዚህ ሁለት ጨዋታዎች ትላንት ምሽት ተከናውነዋል። ከተጠባቂ ጨዋታዎች መካከል ደግሞ አንደኛው የሆነውና በርካታ የእግር ኳሱ አፍቃሪያን ብዙ ሲሉ የነበረው የአርሰናልና የሪያል ማድሪድን ጨዋታ እንመለከታለን። አርሰናል እንግዲህ ወደ ግማሽ ፍጻሜው ለማለፍ እጅግ በጣም የተደላደለን አጋጣሚ እንደዚሁ ፈጥሯል። ትላንትና ምሽት በነበረው እንቅስቃሴ ላይ ዴክላን ራይስ የጨዋታው ልዩነት ፈጣሪ ሆኖ ተመልክተነዋል። ይህን ጨዋታ ከባልደረባይ ጋዜጠኛ ብሩክ ተስፋዬ ጋር በጋራ ሆነን የበለጠ መረጃዎችን እየሰጠናችሁ ቆይታ እናደርጋለን። ሰላም ብሩክ፣ እንዴት ነው? እግዚአብሔር ይመስገን። ገዙ እንዴት ዋልክ? አለን ፈጣሪ ይመስገን። እንግዲህ ትላንትና ምሽት ያልተጠበቀ ውጤት በኤምሬትስ ተመዝግቧል። አብዛኞቹ የእግር ኳሱ ቤተሰቦች ወይም ደግሞ የእግር ኳሱ ባለሙያዎች አብዛኛውን በሚባል ደረጃ እንግዲህ ይህንን ጨዋታ አስቀድመው ግምት ሲያስቀምጡ የመድረኩም አያል ስለሆነ ለሪያል ማድሪድ ነበረ ይህን ጨዋታ ያሸንፋል ተብሎ ቅድመ ግምት የተሰጠው። አርሰናል ደግሞ የተለያዩ ተጫዋቾች ጉዳት ላይ መሆናቸውን ተከትሎ ማለት ነው። ነገር ግን ጨዋታውን እንደተመለከትነው ግን አርሰናል በብዙ ነገር በልጦ ጨዋታውን 3-0 በሆነ ውጤት በማሸነፍ ወደ ግማሽ ፍጻሜው ለማለፍ የበለጠ እድል የፈጠረበት ጨዋታ ነው ማለት ይቻላል። እና እንዴት ነበር እስኪ ጨዋታው? በአውሮፓ ቻምፒየንስ ሊግ ትናንትና ያልተጠበቀ ምሽት ነው ያሳለፍነው። የሩብ ፍጻሜ የመጀመሪያ ጨዋታ በኤሚሬትስ ስቴዲየም የተደረገው አርሰናል ከሪያል ማድሪድ ያደረጉት ጨዋታ ብዙ ደጋፊዎች ሲጠብቁት ነበር። በተለይ ሀገር ቤት አብዛኞቹ ደጋፊዎች የአርሰናል የማንቸስተር ዩናይትድ ደጋፊ እንደሆኑ ይታወቃል። በአውሮፓ ቻምፒየንስ ሊግ ደግሞ በተለያዩ ጊዜያቶች ደግሞ ውጤትን በማምጣት የሚታወቀው ሪያል ማድሪድ የላሊጋው ሀያል ቡድን ነው። በቻምፒየንስ ሊግ 15 ክብሮችን አሳክቷል። በላሊጋው 36 ክብሮችን አሳክቷል። በጣም ሀያል ቡድን ነው። በአውሮፓ ቻምፒየንስ ሊግ ብዙ ቡድኖች ይፈሩታል። ከዚህ አንጻር አርሰናል ከሪያል ማድሪድ ሲገናኙ የጨዋታው ልዩነት እንደዚህ ይሆናል ተብሎ አልተጠበቀም። በጣም በዓለም ላይ በግምት ዝናቸውን ያገኙ በስፖርት ግምት አብዛኛው ይሳካላቸዋል ተብሎ የሚገመቱ እንኳን የግምት መጠናቸውን 2-1 2 አቻ ይጠናቀቃል በሚል አብዛኛው ግምት በዛ ነበር ዙሪያውን ያደረገው። ነገር ግን ትናንትና ፍጹም ያልተጠበቀ በእግር ኳስ ያልተገመተ ሆኗል። ብዙ ያልተጠበቁ ጉዳዮች የተከሰቱበት ነው። ለአርሰናል ደጋፊዎችና ለኤሚሬትስ ግን ልብን የሚያሞቅ ምሽት ሆኖ አልፏል። ከዛ ባሻገር ግን ገዙ የትርታ ስፖርት አድማጮቻችንም ግምታቸውን ትናንትና እዚህ ስቱዲዮ በነበርንበት ሰዓት ላይ እንዲያጋሩን እድል ሰጥተናቸው ነበረ። ከ60 በላይ ግምቶች አድርሰው ነበር አድማጮቻችን ከተለያየ የሀገራችን ክፍል እንዲሁም ከዓለም ክፍል። የተሳካላቸው ግን 2 አድማጮች ብቻ ነው። ያ ማለት ሪያል ማድሪድን በቻምፒየንስ ሊግ መድረክ እንደማጠብቀው ማሳያ ይሄ ነው። ማንም ሪያል ማድሪድ ግብ አያስቆጥርም፣ ይሸነፋል አይሸነፍም አይደለም፣ ቢያንስ ግብ ያስቆጥራል የሚል ግምት ነበራቸው። ከዚህ አንጻር ቢያንስ ማድሪድ 2-1 ይሸነፋል ወይ 3-2 ይሸነፋል፣ እንዲህ ማድሪድ ያገባል በሚል ነው ግምታቸውን ያጋሩት እንጂ በክሊንሺት አርሰናል ሪያል ማድሪድን ያሸንፋል ብሎ ግምታቸውን አላጋሩንም። ፍጹም ኤክሰፕሽናል የሆነ ግምት የገመቱ 2 የትርታ ስፖርት አድማጮች ነበሩ። እነሱንም ነገ በስልክ መስመራችን የምናስገባ ይሆናል። የካርድ ሽልማትም ትርታ ስፖርት አበርክቶላቸዋል። የሚደንቅ ነው። አንዳንድ ጊዜ የእግር ኳስ ግምቶች ከእንደዚህ አይነት መንገድ ልትገምት ትችላለህ፣ ፍጹም በተለየ መንገድ ግን የሚሳካበት ደግሞ ከስንት አንድ የሚሆነው አርሰናል ከ2006 በኋላ ከ19 ዓመት ቆይታ በኋላ ነው ሪያል ማድሪድን በሜዳው ያገኘው በአውሮፓ ቻምፒየንስ ሊግ መድረክ። በዚህ ጉዞ አርሰናል ሪያል ማድሪድን አግኝቶ ሜዳው ላይ ሊያውም ገዙ ዲክላን ራይስ ባልተፈጠረበት ግብ አግብቶ በማያውቅበት ቅጣት ምት ነው 2 ግቦችን ያስቆጠረው። 2ቱም ግቦች ደግሞ እጅግ በጣም ግሩም ናቸው። ከዛ ውጭ ደግሞ ሚካኤል ሜሪኖ 3ኛውን የማሳረጊያ ግብ አስቆጥሮ አርሰናል 3-0 በሆነ ውጤት አሸንፎ ወጥቷል። በጣም የሚደንቅ ድንቅ ምሽት ነው። ምናልባት በታሪክ ውስጥ የሚተላለፍ ነው። ትናንትና ትርታ ስፖርትስም ይህንን ቀጥታ የእግር ኳስ ስርጭት ለመላው ዓለም ለማድረስ ሜቄዶኒያ ስቱዲዮ ተሰይሞ ነበር። አዎ ትላንት እየተከታተልናችሁ ነበረ። በጣም ጥሩ ኳስ ነበር ደግሞ ሰምሮላችሁ ማለት ነው ጨዋታው። የአርሰናል ደጋፊዎች ባሻገር የሌሎች ክለብ ደጋፊዎችም ጨዋታውን በጉጉት ሲጠብቁት ነበረ። እዚህም ትርታ ስፖርት ላይ ሆነን ትርታ ኤፍኤም 97.6 ላይም ሆነን ብዙ አድማጮቻችን ሲሳተፉ ነበር። ቅድመ ግምታቸውንም እንደዚሁ ሲያደርሱን ነበረ። ትላንት ግን በኤሚሬትስ ስቴዲየም እንግዲህ ድባቡ እጅግ በጣም አስደናቂ ነበረ። ጨዋታው ከመጀመሩ 2 ሰዓት አስቀድሞ አሰልጣኝ ሚካኤል አርቴታ በእርግጥ ጥሪ አቅርበው ነበር። ደጋፊዎች እንግዲህ ወደ ስቴዲየም በጊዜ ገብተው እነዚህ ተጫዋቾች የአሸናፊነት ስነ ልቦና ተላብሰው የምሽቱን ጨዋታ በድል እንዲያጠናቅቁ ደጋፊው ከጎናቸው መቆም አለበት የሚል ጥሪ አቅርቦ ነበረና ደጋፊውም በዛ መሰረት እንዳየው ተቀጣጣይ ነገር ይዞ ገብቷል። በጣም ደማቅ ድባብ ነበረና በዛ እንቅስቃሴ ላይ በዛ ድባብ ውስጥ መድፈኞቹ ለደጋፊዎቻቸው የሚመጥን
ክብር ነው ትላንትና ምሽት ያሳዩቸው ማለት ይቻላል። እና በስቴዲየም ደግሞ ታላላቅ የፕሪሚየር ሊጉ የቀድሞ ተጫዋቾችም ነበሩ። ዋይኒ ሩኒን ተመልክተናል ከጨዋታው መጠናቀቅ በኋላ። ሴዶፍ የኤሲ ሚላኑ ተጫዋች ከዚህ በፊት የሆላንዳዊ ኢንተርናሽናል እንደዚሁ ተመልክተነዋል። ቴሪ ሆነሪ የአርሰናል የምንጊዜም ከፍተኛ ጎል አስቆጣሪ የእንግሊዝ ፕሪሚየር ሊግን ብራንድ ተብለው ከሚጠቀሱ ትልልቅ ተጫዋቾች መካከል አንደኛው ነውና ትላንትና ዴክላን ራይስ የወሰናቸውን ውሳኔዎች እንደዚሁ ሲጠይቁት ነበርና እንዴት እነዚህን ቅጣት ምቶች እንግዲህ እንደሚታወቀው ራይስ በቅጣት ምት ጎል አስቆጥሮ አያውቅም በእግር ኳስ ዘመኑ ማለት ነው። ብዙ ጨዋታዎችን አድርጓል በዌስትሃም ዩናይትድ በእንግሊዝ ብሔራዊ ቡድን እንደዚሁ ጨዋታዎችን አድርጓልና ጎሎችን አስቆጥሮ አያውቅም ነበርና እነዚህን 2 ግቦች ከመረብ ሲያሳርፍ ውሳኔው እንዴት ሁለቱንም ቅጣት ምት ለመምታት እንዴት ቻለ? ከዚህ በፊት ሌሎች ተጫዋቾች ቅጣት ምት ይመታሉ እንደነ ኦዲጋርድ ያሉ ተጫዋቾች የተሻሉ ነበሩ እና ሲናገር ቡካዮ ሳካ በተለይ የመጀመሪያውን ጎል በማስቆጥርበት ሂደት ላይ ብዙ ተጫዋቾች መጥተው አስተያየት ሰጥተውኛል። የማቀበል ወይ ደግሞ በዚህኛው በኩል ምታው እንደዚህ የሚል ነገር ሰጥተውኝ ነበር። ቡካዮ ሳካ ግን የራስን ውሳኔ ጨምርበት ብሎኝ የመጨረሻውን መደምደሚያ ሀሳብ ሰጠኛልና ያንንም ኳስ መትቼ መረብ ላይ በማሳረፌ እጅግ በጣም ደስ የሚል ነው። እንዳያችሁት እኔ ራሱ ጨዋታውን እየተጫወትኩኝ ያስቆጠርኳቸው ጎሎች ከእኔ እግር የወጡ አይመስሉም ነበርና ዛሬ ምሽት እንቅልፍም ተኛ አይመስለኝም የሚል ሀሳቡን ገልጿልና ሮበርቶ ካርሎስም መስሏል እኮ ትናንትና ራይስ ሳይሆን ሮበርቶ ካርሎስ ነው የሚመስለው። በጣም በቅጣት ምት ስፔሻል ሆኗል። ባልዛ ላይ ገዙ ምንም የቅጣት ምት አስቆጥሮ የማያውቅ ተጫዋች በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የመጀመሪያው ጨዋታ ሊያውም ከማድሪድ ጋር የ15 ጊዜ የመድረኩን ባለክብር ፊት ለፊት አስቀምጦ በ17 ደቂቃ 3 ግብ ሲያስቆጥር ከ3ቱ ግብ ደግሞ 2ቱ ግብ ደግሞ የዚህ የዲክላን ራይስ ምሽት ሆኗል። እውነትም አርሰናል ዲክላን ራይስን ስላገኘ እጅግ በጣም ሊኮራ የሚገባው በዚህ ታሪክ ውስጥ ለልጅ ልጆቹ በመጪው ዘመናት ሊያወራው የሚችል ዓለም ደግሞ ደጋግሞ ሊተነትነው የሚችል እጅግ ግሩም ቅጣት ምት በትንታኔም በፊዚክስ ሕግም ብዙ ነገሮች ሊባሉ የሚችሉ ድንቅ ግሩም ቅጣት ምት ነው ዲክላን ራይስ ያስቆጠረው። ከዌስትሃም ከመጣ በኋላ በመጣባቸው የመጀመሪያ ዓመት ላይ ለአርሰናል ትክክለኛ ወጪውን ሸፍኗል ተብሏል። ከዛ ውጪ ግን ትናንትና በላይ ሚሊዮን ፓውንድ ወጥቶበት ነው የመጣው። የትናንትናው ጎል ብቻ ገዙ 100 ሚሊዮን ፓውንድ ነው ብለህ ግን ዋጋ ብትሰጠው ያዋጣል። እውነት ነው። ትልቅ ታሪክ ለራሱም የጻፈበት ነው እና በቀጣይም ትልቅ ተነሳሽነትን የሚፈጥርላቸው ይመስለኛል። እንግዲህ ትናንትና ሮድሪጎ አለ፣ ክሊያም ምባፔ፣ ቪኒ ጁኒየር በሪያል ማድሪድ በኩል ይሄ በጣም አስፈሪ የማጥቃት ዲፓርትመንት ያላቸው የሪያል ማድሪድ ተጫዋቾች በትላንት ምሽቱ ጨዋታ ላይ ጎል ያስቆጥራሉ፣ ስንት ጎል ያስቆጥራሉ እንጂ ጎል ስለማስቆጠራቸው ጥርጣሬ አልነበረንም ጨዋታው እስኪጀመር ድረስ ማለት ነው እና አንዳንድ አጋጣሚዎች ግን የጨዋታውን ሙሉ ውጤት የመግለጽ ነገር አላቸው አንዳንድ ጊዜ ማለት ነው። አስቀድሞ ጎል ከመቆጠሩ በፊት 0-0 በሆነ አቻ ውጤት ጨዋታው እየሄደ እያለ ክሊያም ምባፔ የሳተውን ኳስ አይተሃል። ዴቪድ ራያ ያዳነበትን ኳስ ማለት ነው። ያ ጎል ምናልባት ተቆጥሮ ቢሆን አርሰናል በእርግጥ በሁሉም አቅጣጫ ብልጫ ነበረው። በጨዋታው በኳስ ቁጥጥር ብትመለከተው እንደገና ፓስ አኪሬሲያቸው እጅግ በጣም ፐርፌክት ነበረ። የማዕዘን ምት የቆሙ ኳሶችን የሚጠቀሙበት ሂደት፣ በመልሶ ማጥቃት ያላቸው መደራጀት እጅግ በጣም አስደማሚ ነበረና ምናልባት ግን ይሄ ጎል ተቆጥሮ ቢሆን ምናልባት 3-0 ላይ ይጠናቀቅ ይችላል። አርሰናል ቢያሸንፍም በእንዲህ አይነት ሁኔታ ላይ ይጠናቀቅ ይችላል የሚል ሀሳቦች ሲገለጹ ነበርና ክሊያም ምባፔ ከጨዋታው መጠናቀቅ በኋላ እመኑኝ የመልሱን ጨዋታ አሸንፈን በድምር ውጤት ሪያል ማድሪድ ወደ ነበረበትን ክብር እንመልሷለን የሚል ሀሳብ ሰጥቷል። ካርሎ አንቸሎቲም የመልስ ጨዋታ አለ ብሏል። የአርሰናል ትልቅ ቡድን ነው፣ ወደዚህ ስንመጣ ለማሸነፍ ነው የመጣ ነው። ነገር ግን ደግሞ የመልስ ጨዋታ ደግሞ ሳንቲያጎ ቤርናቤው ላይ ነው። ስለዚህ ይሄ ደግሞ ትልቅ እድል አለን የሚል ሀሳብን ሰጥተው ነበር። ከጨዋታው በፊት ጫና ለመፍጠር ይመስላል ይህን ሀሳብ የገለጹት። ትናንትና ግራ ሲጋቡ ተስተውሏል። ካማቪንጋ በሁለት ቢጫ ካርድ በቀይ ካርድ ወጥቷል። ቡካዮ ሳካ ጉዳትን አስተናግዶ ከሜዳ ላይ ወጥቷል ተቀይሮ። ዲክላን ራይስም በመጨረሻ ሰዓት ተቀይሮ ወጥቷል። ለአርሰናል ፍጹም ብልጫ የወሰደበት በታሪክ ውስጥ ሊጠቅሰው የሚችለው ትልቅ እድል ነው። ምናልባት በዚህ ውድድር ዓመት ላይ 2024-2025 አርሰናል ፕሪሚየር ሊጉን ለማሳካት ትልቅ እድል ነበረው። በተለይ ከሊቨርፑል ጋር የነበረው ፉክክርን የበለጠ ጎልቶ ይወጣል። የማንቸስተር ሲቲ መድከም ስትመለከት አርሰናል በዚህ ውድድር ሞር ደምቆ ይወጣል ተብሎ ተገምቶ ነበር። ባለፉት 2 ዓመታት በፕሪሚየር ሊጉ ላይ እስከ መጨረሻው ፉክክርን አሳይቷል። በ2023-24 የውድድር ዓመት ማንቸስተር ሲቲ በ2 ነጥብ በልጦት ነው በፕሪሚየር ሊጉ ላይ የዋንጫ ክብሩን ያጣው። ከዛ ውጪ በአውሮፓ ቻምፒየንስ ሊጉ በተለይ ወደዚህ መድረክ በተደጋጋሚ እንዲመጡና ከመጡም በኋላ ቻምፒየንስ ሊጉ ላይ ሩብ ፍጻሜ፣ ግማሽ ፍጻሜ እያለፉ እንዲመጡ የበለጠ ታሪኮችን እየሰራ ይገኛል ሚኬል አርቴታ። ከዛም ውጭም ደግሞ የሚኬል አርቴታ አንድ ሀሳብ ፔፕ ጋርዲዮላን ሀሳብ ጠይቄው ነበር፣ አማክሬው ነበር የሚል ሀሳብ ገልጿል። እንግሊዛውያን
ትናንትና የአርሰናል ደጋፊዎች ናቸው። አርሰናል የተጫወተው እንደ ቡድን ብቻ ሳይሆን እንደ እንግሊዝ ቡድን ነው። ለምን መጥቀስ የሚያስፈልገው ባለፉት 22 ጨዋታዎች በጥሎ ማለፍ ሪያል ማድሪድ ከእንግሊዝ ቡድኖች ጋር ያደረገውን ጨዋታ ስትመለከተ ከ2017-18 ወደዚህ ፍጹም ብልጫ አለው። አርሰናል ያንን ታሪክ የበለጠ ከፍ አድርጓል። እንግሊዛውያን ደግሞ ለሀገራቸው ቡድንና ክለብ ያላቸው ታሪክ ከተቀናቃኝነት ባሻገር ከፍ አድርገው የሚገልጹበት ነው። ሪያል ማድሪድን ማሸነፍ ምናልባት ይሄ ከዋንጫ ክብር ከማሳካት ባልተናነሰ ትንሽ ዝቅ ያለ የደስታ ስሜትን የሚሰጥ ነው። አርሰናል መድፈኞቹ እውነትም ትናንትና ሲተኩሱ ነው ያደሩት። አዎ በትክክል እንግዲህ በጨዋታው ሂደት ላይ ሁለት ተጫዋቾች መጠነኛ ጉዳት አጋጥሟቸው እንደነበረ እናስታውሳለን። የአርሰናል ደጋፊዎች ምናልባት በመልሱ ጨዋታ ላይ እነዚህ ወሳኝ ተጫዋቾች የማይደርሱ ከሆነ ቡድኑ ምናልባት ሊሳሳ የሚችልበት እድል አለ ብለው ከድሉ ጀርባ እንደዚህ አይነት ስጋት ያው የቻምፒየንስ ሊግ ጨዋታዎችን ታውቃለህ ብዙ የማይቀለበሱ የመሰሉን ውጤቶች ተቀልብሰው ተመልክተናል። ይሄ ደግሞ ሪያል ማድሪድ መሆኑ ደግሞ ስጋት እንዲፈጥርባቸው ያደርጋልና ቡካዮ ሳካና ዴክላን ራይስ ተቀይረው የወጡበትን አጋጣሚ ተመልክተናል እና ይሄ የጉዳት ሁኔታ ሲሪየስሊ ለረጅም ጊዜ ተጫዋቾቹን ከሜዳ ያርቃቸዋል የሚል ጥያቄ ቀርቦለት ነበርና አይመስለኝም ነው ያለው። ጉዳቱ ያናህል ከሜዳ ሪስክ ላለመውሰድና በቀጣይ ጨዋታዎች ላይ ያው ረቡ ነው እንግዲህ የሚደረገው 6 ቀናቶች ብቻ ናቸው በመሃል ያሉትና እረፍት ለመስጠትና ያው ስላረጋገጡም ጥሩ የጎል ልዩነትን ስለያዙ በዚህ ጨዋታ ላይ እነዚህን ተጫዋቾች ማሳረፍ ነው የፈለጉት። የዴክላን ራይስ ግን ውሳኔ ማለት አሁን አንዳንድ ጊዜ ካየ አንድ ቅጣት ምት ይሰጣል። ያ ቅጣት ምት በአንድ ተጫዋች ይቆጠራል። ሁለተኛ ሶስተኛ ቅጣት ምት ሲገኝ ብዙ ጊዜ ተገማች ላለመሆን ለሌላ ተጫዋች ነው የሚሰጠው እና ይሄንን ማድረጋቸው በራሱ ለዴክላን ራይስ ሁለተኛውን ቅጣት ምት ሲሰጡት በጣም የሚገርም ነው። ሌላ አይነት ነገር አልፈለገም። በቀጥታ መጥቶ ነው ኳሱን ያስቆጠረውና ሪያል ማድሪድ ግን አሁን ያለበት ሁኔታ በጣም አስከፊ ይመስለኛል። ምክንያቱም በላሊጋውም ተሸንፎ ነው የመጣው እንደምታውቀው በቫሌንሺያ ተሸንፎ ነው የመጣው። ከዛ በፊት የነበረውንም እንቅስቃሴ ካየኸው ባርሴሎና የሆነ ሰዓት ላይ ተዳከመ እንጂ በላሊጋው ላይ የነበረው ግስጋሴን በዛው አስቀጥሎ ቢሆን የአንሲ ፍሊኩ ቡድን አሁን ላይ ስቲል ማረጋገጥ ይችል ነበር የላሊጋውን አጠቃላይ የዋንጫውን ክብር ማለት ነውና ሪያል ማድሪድ ትክክል አይመስለኝም። ከኋላ ላይ ያለው ሁኔታን ስታየው ትላንትና በአርሰናል ተጫዋቾች የተወሰደበትም ብልጫ ብዙ የሚቀረው ነገር ይመስለኛል። ምናልባትም ከዚህ ከሩብ ፍጻሜ ጨዋታ ውጪ ከሆነ አሰልጣኝ ካርሎ አንቸሎቲ ራሱ ስለመሰንበታቸው ከዚህ በፊትም በእርግጥ ከብራዚል ብሔራዊ ቡድን ጋር ስማቸው ሲያዝ እንደነበረ እናስታውሳለን። አሁን ግን የበለጠ እየከረረ ሄዶ የውድድር ዓመቱንም የመጨረሳቸው ነገር ያጠራጥራኛል። አሳማኝ አይደለም። ገዙ የሪያል ማድሪድ አመጣጥን ከተመለከትከው የመጀመሪያው በአዲሱ ቻምፒየንስ ሊግ ፎርማት የመጀመሪያ የምድብ 8 የጨዋታ መርሃ ግብር ላይ ተመልክተው ከሆነ 3 ሽንፈትን አስተናግዷል። በሊል ተሸንፏል፣ በፈረንሳዩ ክለብ በኤሲ ሚላን በጣሊያኑ ክለብ ተሸንፏል፣ በእንግሊዙ ቡድን በሊቨርፑል ተሸንፏል። ከዛ ውጪ ወደ 16 ጥሎ ማለፍ ለመቀላቀል ከማንቸስተር ሲቲ ጋር የነበረው የደርሶ መልስ የጨዋታ መርሃ ግብር እንደውም በአንጻሩ የተሻለ ነው። ከዛ በኋላ ግን ከዛ ከጥሎ ማለፍ ደግሞ ደሩብ ፍጻሜ ለማለፍ ደግሞ ከአትሌቲኮ ማድሪድ ከዲያጎ ሲሞኒ ቡድን ጋር ያደረገው ትግል ሪያል ማድሪድ እድልም የተጨመረበት እንጂ ከዚህ በፊት ማድሪድ ባለፈበት ሊግ በቻምፒየንስ ሊጉ በምናውቀው ልክ አይደለም። የበለጠ ግን ትናንትና ሪያል ማድሪድ ፈዞ ደንዝዞ ነው የተመለከት ነው። ማድሪድ እስከ መጨረሻው ምን እንደሚሰራ አታውቅም። ማንቸስተር ሲቲ ላይ ይህን ሲሰራ ተመልክተናል። ከዛ ውጭ የነበሩ ትልልቅ የጨዋታ መርሃ ግብሮች ላይ እንደለመዱት ውጤትን ሲቀለብሱ ተመልክተናል። በመጨረሻ ሰዓትም እነ ካሪም ቤንዜማ 2021 ላይ ይህንን አሳይቷል። ቪኒሺየስ ጁኒየር አምና የነበረውን ብቃት ማስታወስ ያስፈልጋል። ከዛ በፊት እነ CR7 ይህንን ታሪክ በሪያል ማድሪድ ቤት ሲያሳዩን ቆይተዋል። ሌሎችንም ተጫዋቾች ማንሳት እንችላለን። እነ ሰርጂዮ ራሞስን ብንመለከት በመጨረሻ ሰዓት 2013 2014 ከዛ ውጭ 2021 ሪያል ማድሪድ እንደዚህ አይነት ክብሮችን በማሳካት በተለይ ባለፉት 5 የመጨረሻ የቻምፒየንስ ሊግ ክብሮቹ ላይ በእንደዚህ አይነት መንገድ ነው ማድሪድ ለዋንጫ ስኬቱን ያሳየው። ከ12 ዓመታት ቆይታ በኋላ ነው ድጋሚ ወደ ቻምፒየንስ ሊጉ የመጣው። ከ2001 በኋላ ወደ 2012-2013 ያንን ክብር ካሳካ በኋላ በተከታታይ ዓመታት ላይ ሪያል ማድሪድ እስከ አምና ድረስ በመድረኩ ልዩ ክብርን ያሳካበት ነው። ከዛ አንጻር ማድሪድን አታምነውም። ካርሎ አንቸሎቲም ከዚህ ጨዋታ መጠናቀቅ በኋላ የሰጡት ሀሳብ እመኑኝ በቀጣይ እንደለመድነው ጨዋታውን እንቀለብሰዋለን ብለዋል። ማድሪድ ይህንን ማድረግ ይችላል ወይ? አርሰናል በዚህ ዓመት ተስፋው ይሄና ይሄ ይመስላል። ባሳለፍነው ሳምንት በፕሪሚየር ሊጉ በ30ኛ ሳምንት የጨዋታ መርሃ ግብር ከኤቨርተን ጋር አቻ ተለያይቶ የወጣው ሊቨርፑል ሽንፈትን እንኳን እያስተናገደለት አርሰናል በፕሪሚየር ሊጉ ላይ አይናፋር ሆኗል። የሚካኤል አርቴታ ምናልባት ትረስ ፕሮሰስ በዚህኛው መንገድ ባላሰቡት ባልጠበቁት መንገድ አርሰናል 2006 ላይ ለፍጻሜ ከደረሰበት ታሪክ በኋላ አዲስ ታሪክ በአውሮፓ ክብር ከፍ አድርጎ ሊጽፍ ይችል ይሆናል። ይሄ ትልቁ ጥያቄ፣ የመድፈኞቹ ትልቁ ጥያቄ ነው። በፕሪሚየር ሊጉ ላይ ግን ትልቅ እድል ነበራቸው፣ ያንን ማሳካት አልቻሉም። በቀጣይ በሌሎች እድሎች የሚጠበቅ ይሆናል። አርሰናል ቢሳካለትም
ባይሳካለትም በቀጣይ ጉዞ ይሄኛው ግን እንደ 2006ቱ የፍጻሜ ጉዞ እንደ ሙኒኩ የምናነሳው ብዙ ታሪኮች መካከል አንደኛው ትናንትና ኤምሬትስ ስቴዲየም ላይ ከደጋፊዎች ሙቀት፣ ግለት፣ ጭብጨባ፣ ሞቅታ ከስቴዲየም ድጋፍ አንስቶ በሜዳ ላይ ከሚታዩ ምታታዊ እግሮች ዲክላን ራይስ ካስቆጠራቸው 2 የቅጣት ምት ከዛ ውጭ ደግሞ የሜሪኒዮ ግብም የበለጠ የአርሰናልን ድል ከፍ እንዲያደርግ አስችሎታል። በመልሱ የጨዋታ መርሃ ግብር መድፈኞቹ ይህንን ማሳካት የሚችሉ ከሆነ ምናልባት የዚህ የውድድር ዓመት ካሳ ለአርሰናል ደጋፊዎች ከሚካኤል አርቴታ ቢሮ በቀጥታ የሚጻፍላቸው ይመስላል። ያው አሰልጣኝ ሚካኤል አርቴታ እንግዲህ ወጣት ነው፣ ብልህነትንም ታይበታል። ምክንያቱም አንዳንድ ጊዜ ግብዝነት ይመጣል አይደለ? እንዲህ ታዋቂነት ሲመጣ አርሰናልን በዋናነት ሲያሰለጥን የመጀመሪያ ክለቡ እንደሆነ ይታወቃል። ከዛ ቀደም ግን ከአሰልጣኝ ፔፕ ጋርዲዮላ ጋር ደግሞ በማንቸስተር ሲቲ ቤት በምክትል አሰልጣኝነት ሰርቷል እና ትላንት ጨዋታው ከመደረጉ በፊት ቀደም ሲል ስትገልጸው እንደነበረው አሰልጣኝ ፔፕ ጋርዲዮላን ስለ ጨዋታው አንዳንድ ነገር ሀሳብ እንዲያማክረው እንደዚሁ ጠይቋል። ምክንያቱም ፔፕ ጋርዲዮላን ብዙ ወጣት አሰልጣኞች ኮፒ እንደሚያደርጉት ይታወቃል። አንዳንድ የጨዋታ ስታይሉን ካየው የአሰልጣኝ ሚካኤል አርቴታ የፔፕ ጋርዲዮላ ቅጂ ያለበትና አሻራ ያለበት ይመስላልና ይህንን ነገር በማድረጉ ተጠቃሚ ሆኗል። እሱም ሲጠየቅ ከጨዋታው መጠናቀቅ በኋላ በህይወት ዘመኔ በተጫዋችነት እንግዲህ የተለያዩ ክለቦችን ተጫውቷል። በኤቨርተን፣ እንደዚሁ በማንቸስተር ሲቲ በራሱና በአርሰናል እንዲሁም በስፔን ብሔራዊ ቡድን ጭምር ማለት ነው፣ በፒኤስጂም ጭምር ማለት ነው። አሰልጣኝ ሚካኤል አርቴታ ማለት ነው በተጫዋችነት በእግር ኳስ ዘመኔ ካዩዋቸው አስገራሚ ጨዋታዎችና የተመዘገበውም ውጤት ይሄ መጀመሪያው ነው የሚል ሐሳብ ሰጥቷል። ብዙ ተጫዋቾች ብለዋል። በነገራችን ላይ በአርሰናል በኩል ራሱ እግር ኳስን ከጀመርን ጀምሮ ካየናቸው አስገራሚ ውጤቶችና ጨዋታዎች መካከል ለእኛ ትልቁ ስኬት ነው ብለው ይዘዋል። ይሄ አዝልቆላቸው እንግዲህ በመልሱ ጨዋታ ላይ ረቡዕ ምሽት በሚደረገው ሳንቲያጎ በርናቦ ላይ በሚደረገው የመጨረሻውን ጠጠር የመጨረሻውን አቅማቸውን በሚጠበቅበት ያደርጉበታል ተብሎ በሚጠበቅበት ጨዋታ ላይ የአሰልጣኝ ሚካኤል አርቴታው ሰራዊት ይህንን ተነሳሽነት ይዞ ወደ ስፔን ይበራል ወይ ነው። ይሄ ዋናው ነገር ይሄ ነው። ምክንያቱም ቀደም ሲል እንደገለጽኩልህ ነው፣ በዚህ ግዙፍ የውድድር መድረክ ላይ በርካታ ያልተገመቱ ያልተጠበቁ ውጤቶች ሲቀለበሱ ተመልክተናል። ሳንቲያጎ በርናቦ በራሱ ከኤምሬትስ ስቴዲየም በላይ ምናልባትም ከአንፊልድ ሮድ ጋር ሊመሳሰል በሚችልበት ሂደት የሚያንቀጠቅጥ ድጋፍ ያለበት ነው። ብረዝማሪያችሁ እጅግ በጣም የሚገርም ነው። በዛ ላይ 15 ጊዜ የመድረኩ ባለክብር ነውና ይህንን ሽንፈት ብዙ ተስተጋብቶባቸዋል። ብዙ ነገር ነው የተባለው። የሪያል ማድሪድን አካሄድ የማይመጥን የምሽቱን ጨዋታ ብለው እያስተያዩ ነበርና ይህንንስ የመድገም አቅም አላቸው ወይ መድፈኞቹ የሚለው ነገር ግን በጣም ይጠበቃል። ይህንን ማሳካት ከቻሉ ትልቅ ታሪክ ሊሆን ይጠበቃል። የሪያል ማድሪድን የምታውቀው መሸነፉን ከውድድሩ መውጣቱን የምታውቀው ፊሽካው ተነፍቶ የመልስ ጨዋታውን አርሰናል እስኪያሸንፍ ድረስ ነው። ከዛ ውጪ ብዙ የስፖርት ተንታኞች በዓለም ላይ እንደሚሉት ከሆነ ሪያል ማድሪድ ከዚህ የበለጡ ነገሮችን ሊያደርግ ይችላል። መድፈኞቹ ግን ማድሪድ ምንም ቢያደርግ ከዚህ በኋላ የመጀመሪያውን ትልቅ ታሪክ ግን በሜዳቸው አሳክቷል። 3 ጊዜ በዚህ መድረክ ላይ ተገናኝቷል። 3ኛው ነው ትናንትና። ከዚህ በፊት 2006 ላይ ተገናኝቷል። አንደኛውን ከሜዳው ውጪ አርሰናል ማሸነፉ ይታወሳል። በሜዳው ደግሞ አቻ ተለያይቷል። ትናንትና በሜዳው አሸንፏል። ከሜዳው ውጪ የጨዋታ መርሃ ግብር አሸንፎ ወይንም ነጥብ ተጋርቶ ወደ ቀጣይ ዙር የሚያልፍ ከሆነ ለመድፈኞቹ እውነት ለመናገር ከሆነ የዚህን ዓመት ውድድር በፕሪሚየር ሊጉ ያጡትን ክብር ከፍ የሚያደርጉበት በግማሽ ፍጻሜ ደግሞ የሚንደረደሩበትና እስከ ሙኒኩ ፍጻሜ ህልም የሚሰንቁበት ምሽት እንደሚሆን ይጠበቃል። ለአርሰናል ደጋፊዎች እንኳን ደስ አላችሁ ማለት እንፈልጋለን። ይህን ሲጠብቁት የነበረው ውጤት ስለሆነ በጨዋታው መርሃ ግብር የተሰማቸውን ስሜት ገልጸውልናል። ነገ ደግሞ እነዚህና ሌሎች ነገሮችንም አጠነካክረን የምንመለስ ይሆናል። በሩብ ፍጻሜ የሚደረጉ ሌላ 2 የጨዋታ መርሃ ግብሮች ይኖራሉ። የመልስ ጨዋታው ሳምንት ይደረጋል። ሁሉንም አያይዘን የምንመለስ ይሆናል። አዎ በትክክል እንግዲህ ዩቲዩብ ቻናላችን ላይ ትርታ ስፖርት ኦፊሻል ይሰኛል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ አዳዲስ ስፖርታዊ መረጃዎችን ከዚህ በኋላ ወደ እናንተ እናደርሰላችኋለን። በተለይ የዩቲዩብ ቻናል ተከታታዮቻችን ማለት ነው። እንግዲህ ዛሬ አርሰናል ከሪያል ማድሪድ ጋር አድርገውት በአርሰናል 3-0 አሸናፊነት በተጠናቀቀው ጨዋታ ዙሪያ የተለያዩ መረጃዎችን ወደ እናንተ አድርሰንላችኋል። ስለተከታተላችሁን እጅግ በጣም እናመሰግናለን። ትርታ ስፖርቶች ነበረን። ጋዜጠኛ ብሩክ ተስፋይና እኔም ገዛኸኝ ዱላ በጋራ ቆይታ አድርገናል። ስለተከታተላችሁን እያመሰገንን መልካም ጊዜ ይሁንላችሁ።